ሰላም እንዴት ናችሁ ቻናል ቤተሰቦቼ? በዛሬ ቪዲዮአችን ደግሞ አብዛኛዎቻችሁ ከዚህ በፊት ፖስት ያደረኩትን ቪዲዮ ሃኒጌን የተሰኘውን አፕሊኬሽን ስሩት እያልኳችሁ ነበረ። ውሸት ነው፣ በቀላሉ የሚሰጥ አይደለም፣ አንተ ውሸታም ነህ፣ እስኪ አውጥተህ አሳየን ምናምን ያላችሁኝ $20 ስገባ አወጣዋለሁ ብያችሁ ነበረ። $20 ስገባም ደግሞ ቴሌግራም ቻናል ላይ ፖስት አድርግቼ ነበረ። ዛሬ እንዴት እንደምንወጣ አሳያችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ ማድረጋችሁ እንዳትረሱ። በመጀመሪያ ወደ ሃኒጌን ከገባን በኋላ እዚህ ጋር ሪኩዌስት ፓይአውት የሚል አለ፣ እሱን ነካዋለሁ ማለት ነው። እሱን ከነካው በኋላ እዚህ ጋር ያስመርጠናል፣ ወደታች ዘቀሰናል። በፒፓል ነው ወይንስ በጂኤምፒቲ ይለናል ማለት ነው። በጂኤምፒቲ ፍሪ ስለሆነ ትራንዛክሽኑ ጂኤምፒቲ አርግተን ኮንቲኒው እንላለን። እዚህ ጋር ዋሌት አድሬስ አንጣ ይለናል። ዋሌቱን ኬት እናገኛለን? ባይናንስም ሆነ ትረስት ዋሌትን መጠቀም ትችላላችሁ። ባይናንስ ላይ እዚህ ጋር ዋሌት ኤክስቼንጅ ላይ ነው ያለ ነው። ዋሌት የሚለውን ነክተን ቅርታና ዋሌት የሚለውን ነክተን ሪሲቭድ የሚለውን ነካለን። ከዛ ባይናንስ እዚህ ጋር ሪሲቭድ ቶከን ቪያ አድሬስ የሚለውን ነካና እዚህ ጋር ጂኤምፒቲ ብለን ሰርች እናደርጋለን ማለት ነው። ከዛ ሁለተኛ ላይ የሚመጣልን አለ የባይናንሱን እዚህ ጋር ቢኤንቢ ስማርት ቼን የሚለው ማለት ነው። የሱን ቶከን እዚህ ጋር ኮፒ በማድረግ ቀጥታ እሱ ጋር ገብተን እዚህ ጋር ፔስት እናደርግና እዚህ ጋር እናረጋግጣለን ማለት ነው ኮዱን። ከዛ ኮንፊርም ፓይአውት የሚለውን እንነካለን። እዚህ ጋር 6 ዲጂት ኮድ በኢሜይል ተልኳል ይላል ማለት ነው። እዚህ ጋር ኢሜይላችን ላይ ገብተን የተላከውን ኮድ ኮፒ እናደርጋለን ማለት ነው። ከዛ እዚህ ጋር መተን ፔስት እናደርግና ቬሪፋይ እንለዋለን። እዚህ ጋር ዘ ኢኳቪለንት ኦፍ $21 ያህል ብቻ በሁለት ቀን ውስጥ ይገባ ይላል። እዚህ ጋር ኦኬ እንለዋለን ማለት ነው። አሁን እዚህ ጋር አሁን በድጋሚ ይሄን ብንነካው ፓይአውት እምቢ ነው የሚለን፣ ምክንያቱም ስላወጣን ማለት ነው። አሁን ሪፍሬሽ ብናደርገው ስላወጣን አይሰራልንም። በ24 ሰዓት ውስጥ በ48 ሰዓት ውስጥ ይገባል ነው የሚለው። እንደምትመለከቱት ገብቶልናል። እዚህ ጋር ይገባልን ማለት እንችላለን። አሴት ላይ ገብተን ጂኤምፒቲ የሚባለው ገብቶልናል ማለት ነው። እሱን ነካና ስዋፕ እናደርገዋለን ማለት ነው። ወደ ምን ወደ ዩኤስዲቲ ስዋፕ እናደርገዋለን። እዚህ ጋር ማክሱን ስነካ ወደ 20 ምናምን አካባቢ ነው። ነካና ወደ ዩኤስዲቲ እናደርገዋለን ማለት ነው። እዚህ ጋር እንደምትመለከቱት 27 ነው የሰጠን። እንደምትመለከቱት ገብቶልናል ያለ ምንም ሳያስቸግረን ማለት ነው። እዚህ ጋር ወደ ዶላር መቀየር እንችላለን። ኦንላይን ስራው ይሄንን ይመስላል ለማለት ፈልጌ ነው። እዚህ ጋር ማየት ትችላላችሁ። ኖርማል ኤክስቼንጅ ላይ ብሩ የለም። ነገር ግን ዋሌት ውስጥ ስንገባ $20 በሚገባ እዚህ ጋር አሁን አሴት ላይ ብመጣ $20 እዚህ ጋር አለ ማለት ነው። እዚህ ጋር ሂስትሪ የሚለውን ብነካ ራሱ ሪሲቭድ 27 ጂኤምፒቲ ተቀብለሃል ይላል። እንደምትመለከቱት ተቀብያለሁ ማለት ነው። ፊው ምናምን አለው። ይሄንን ይመስላል። አሁን ሃኒጌን ክሊር አድርግቼ ከእንደገና ብገባ 0 ይጠብቀኛል ማለት ነው። ይሄንን መስራት ብቻ እዚህ ጋር አሁን መተን ትራንዛክሽን ሂስትሪ ብንለው ራሱ ይመጣልናል። $20 አውጥተሃል ነው የሚለው። እዚህ ጋር ፓይአውትን ብነካ እዚህ ጋር እንደምትመለከቱት $21 አውጥተሃል ይለኛል። ኦንላይን ስራው ይሄንን ይመስላል። ጀምሩ ትላችኋለሁ። ሊንክ ዲስክሪፕሽን ላይ በቴሌግራም ቻናል ገብታችሁ ማውረድ ትችላላችሁ። አፕሊኬሽኑን ፕሌይ ስቶር ላይ ስለማታገኙት ማለት ነው። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ፒስ